ሰላም እንዴናችሁ ውድ የዚህ ቻናል ተከታታዮች፣ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በዛሬው ዕለት እንግዲህ አርሰናልን የተመለከተ ስፖርታዊ መረጃ ወደ እናንተ ይዘን መተናል። በተለይም አርሰናል እንግዲህ የሁሊያን አልቫሬዝን ዝውውር መጨረሱ አይቀሬ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ምንም እንኳን ከፍተኛ የሆነ የዝውውር ጥያቄ አትሌቲኮ ማድሪዶች ሊጠይቁ ቢችሉም፣ ነገር ግን አርሰናሎች በዚህ ዝውውር ዙሪያ እንግዲህ ከመጋረጃ በስተጀርባ እየሰሩበት እንደሆነ ነው እየተገለጸ የሚገኘው። ሪያል ማድሪዶች እንግዲህ በተለይ ከአትሌቲኮ ማድሪድ ጋር ያላቸው አለመግባባት ይታወቃል እና ከዛ አንጻር አትሌቲኮ ማድሪዶች ተጫዋቹን ለሪያል ማድሪድ አሳልፈው ለመስጠት ፈጽሞ ፍላጎት የላቸውም። ታዲያ አርሰናሎች ይህንን አጋጣሚ በመጠቀም የተጫዋቹን ዝውውር ለመጥለፍ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ፒኤስጂ ባርኮላን ለሽያጭ አላቀረቡትም። ነገር ግን አዲስ አጥቂ የሚያስፈርሙ ከሆነ ሁኔታው ሊቀየር ይችላል ተብሏል። ተጫዋቹ በበኩሉ በቂ የጨዋታ ደቂቃዎችን ለማግኘት ካለው ፍላጎት የተነሳ ለዝውውሩ ዝግጁ ነው ተብሏል። አርሰናል ሁኔታውን እየተከታተሉ ሲሆን ሞርጋን ሮጀርስ አሁንም ቢሆን ዋነኛ ኢላማ ይሆናል ተብሎ ይጠበቃልና እስከ 200 ሚሊዮን ፓውንድ ድረስ ከዛም ሊሻገር ይችላል እና አርሰናሎች በተለይ የፕሪሚየር ሊግን ዋንጫ ከፍ አድርገው እንደመሳማቸው መጠን ከፍተኛ የሆነ ረብጣ ሚሊየን ሊያወጡ ይችላሉ። በተለይ በዘንድሮ የዝውውር መስኮት ያልተጠበቁ ዝውውሮች የሚከወንበት እድል እንዳለ ነው እየተገለጸ የሚገኘው። ታዲያ አርሰናሎች ሞር የማጥቃት ጥንካሬያቸውን ከፍ ማድረግ ነው የሚፈልጉት። የተለየ አቀራረብን ይዘው ለመምጣት ከፍተኛ ሀሳብ እንዳላቸው እየተገለጸ ይገኛል። ታዲያ አርሰናል የአያክስ ክንፍ ተጫዋች የሆነውን ሚካን ለክረምት ዝውውር በመጨረሻ ዝርዝር ውስጥ አስገብቷል ተብሏል። የ21 ዓመቱ ተጫዋች በውድድር ዘመኑ የስካውት ሰራተኞችን አስደምመዋል። አርሰናል በተመሳሳይ ጊዜ የቦርንማውዝ አጥቂ የሆነውን ኤሊ ጁኒየር ክሩፒን እንደ ሌላ ዋነኛ ኢላማ አጥቂ ዝርዝር ውስጥ እንደከተተው ነው እየተገለጸ የሚገኘው። ሌላኛው እና ወሳኙ መረጃ ታዲያ ምንድን ነው? አርሰናል በተለይም እንግዲህ የማንቸስተር ዩናይትድ ፍላጎት ቢኖርም እንኳን ከማይልስ ሉዊስ ስኬሊ ጋር ለመለያየት ምንም አይነት እቅድ የለውም። የአርሰናል ጽናትን ለመፈተን የሚፈልግ ማንኛውም ክለብ ድርድሮች ከመጀመራቸው በፊት እንኳን ከ60 ሚሊዮን ፓውንድ በላይ ማቅረብ ይኖርባቸዋል ተብሏል። ተጫዋቹ በጣም ኳሊቲ ያለው ከዚህም በላይ ማውጣት የሚችል በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃልና ስሙ ለበርካታ ጊዜ ከማንቸስተር ዩናይትድ ጋር ሲያያዝ ነበረ። ነገር ግን ይህ ተጫዋች ወደ ማንቸስተር ዩናይትድ ያመራል የሚለው ነገር እጅግ ጠባብ ነው። በተለይ በመሀል ክፍል ላይ ለአርሰናል እየሰጠ ያለው ግልጋሎት ወደፊትም እንግዲህ ጥሩ የሆነ ተጫዋች ይሆናል ብለው ያምናሉ። ከሚካኤል አርቴታ ጋር ጥሩ የሆነ መግባባት አለውና በአርሰናል ቤት የመቆየት እድሉ እጅግ ሰፊ ነው። ወደ ሌላ ክለብ የመልቀቅ እድሉ ደግሞ በጣም ጠባብ እንደሆነ ነው እየተገለጸ የሚገኘው። ኬፓ አሪዛባላጋ ከብዙ የአውሮፓ ቡድኖች ፍላጎት እየሳቡ ነው ተብሏል። ቤሺክታሽ፣ ኮሞ፣ ሂታፌና እንዲሁም ደግሞ በርካታ ክለቦች ተጫዋቹን ለማዘዋወር ፍላጎት እንዳላቸው ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ግብ ጠባቂው በጣም ኳሊቲ ያለው ግብ ጠባቂ ነበረ። ነገር ግን ከጊዜ ጊዜ ያለው ኮንሲስተንሲ እየቀነሰ በራስ መተማመኑም እየወረደ መጥቷል እና ብዙ ዋጋ የሚያስከፍሉ ስህተቶችን በአርሰናል ቤት የሰራው ግብ ጠባቂ ነውና ከአርሰናል ይለቃል ወይስ አይለቅም የሚለው ነገር አብረን የምንመለከተው ይሆናል። በተለይም አርሰናሎች ሁለተኛ ግብ ጠባቂ ለማስፈረም የሚንቀሳቀሱ ከሆነ ግብ ጠባቂውን የመልቀቅ እድላቸው እጅግ ይሰፋል ተብሎ ነው የሚጠብቀው። ይህ ስፔናዊ ግብ ጠባቂ በተለይ በቼልሲ ቤት ጥሩ የሚባል ጊዜን በቶማስ ቱዌል ጊዜ ማሳለፉ ይታወቃል። ነገር ግን በአሁኑ ጊዜ አቋሙ ከጊዜ ጊዜ እየወረደ መጥቷል። በአርሰናል ቤትም የተገባውን ያህል ሲሰጥ መመልከት አልቻልንም። አሰልጣኝ ቶማስ ቱዌል እንዲህ ሲሉ ተናግረዋል። ቡካዮ ሳካ ማክሰኞ እንግሊዝ ከጋና ጋር ለምታደርገው የዓለም ዋንጫ ጨዋታ በቋሚነት የመሰለፍ እድሉ አነስተኛ ነው ብለዋል። ቡካዮ ሳካ የእንግሊዝ ክሮኤሽያን 4-2 ባሸነፈችበት ጨዋታ ላይ ከተቀያሪ ወንበር ተነስቶ መጫወት የቻለ ሲሆን በጨዋታውም አንድ አሲስት ማድረግ ችሎ ነበረ። ሳካ ከቁርጭምጭሚት ጉዳት እያገገመ ሲሆን አሰልጣኝ ቱዌል ለ4 ዓመቱ ተጫዋች ከፍተኛ ጥንቃቄና ክትትል እየተደረገለት መሆኑን ተናግረዋል። ቡካዮ ሳካ በጣም ኳሊቲ ያለው ተጫዋች ነው። በክንፍ ቦታ ላይ ማንም አርሰናል ቤትም ጥሩ የሚባል ጊዜን እያሳየ ይገኛል። ነገር ግን ለጉዳት የመዳረግ ድሉ ከፍ ያለ ከመሆኑ አንጻር ይህ ተጫዋች በአርሰናል ቤት የመቆየት በእንግሊዝ ብሔራዊ ቡድን ቀጣይ ጨዋታዎች ላይ ድል ይሰጠዋሉ የሚለው ነገር አብረን የምንመለከት ይሆናል። ለየርሚ ሞንጋ ዝውውር የሚደረጉ ንግግሮች እንደቀጠሉ ሲሆን የተጫዋቹ ወኪሎች ስምምነቱ እንዲጠናቀቅ የተቻላቸውን እየሰሩ ነው ተብሏል። ሞንጋ በዶማን በኩል ስለ አርሰናል ብዙ ነገሮችን እየተማረ ይገኛል ሲልም አንድ ታማኝ የሆነ የዜና አውታር ገልጾታል።
ሚካኤል አርቴታ በሮጀርስ ዮቢ ቦዋዲ እና ክሪስቶፈር ዞሊስ በእያንዳንዳቸው ላይ ፍላጎት በማሳየቱ አርሰናል ስራ ወደ በዛበትና ብዙ ወጪ ወዳለበት የክረምት የዝውውር መስኮት እያመሩ እንደሆነ ነው እየተገለጸ የሚገኘው። በርካታ ተጫዋቾችን እየተከታተሉ ይገኛሉ። ከዛ በፊት ግን በርካታ ከክለቡ ይለቃሉ ተብሎ የሚጠበቁ ተጫዋቾች አሉ። ከአርሰናል እንግዲህ ጄሱስ ትሮሳርድ እንዲሁም ማርቲኔሊ ከአርሰናል ይለቃሉ ተብሎ ነው የሚጠበቀው። ስካይ ስፖርት ያወጣው መረጃ እንደሚያመላክተው ከሆነ እኚህ ተጫዋቾች ከአርሰናል የሚለቁ ከሆነ በርካታ ተጫዋቾች በክረምቱ የዝውውር መስኮት ወደ አርሰናል ይመጣሉ ተብሎ ነው የሚጠበቀው። ገና ጊዜው ገና ነው። ወደፊት እንግዲህ በርካታ ዝውውሮች የሚከወንበት ድል እንዳለ ነው እየተገለጸ የሚገኘው። ቤን ዋይትም እንግዲህ ከተለያዩ የአውሮፓና የእንግሊዝ ክለቦች ፍላጎት መሆኑን ተከትሎ በአርሰናል ቤት ያልተረጋገጠ የወደፊት ቆይታውን ተጋፍቷል። የማገገም ሂደቱ በጥሩ ሁኔታ እየሄደ ነውና የቅድመ ውድድሩ ዓመት ዝግጅት ላይ ተሳትፎ ያደርጋል ተብሎ ይጠበቃል። የቲምበር ጉዳት አርሰናል በቤን ዋይት ላይ ለሚያሳልፉት ውሳኔ ተጽዕኖ ሊኖረው ይችላል ሲል ነው ስካይ ስፖርት የዘግበው። ቤን ዋይት በአርሰናል ቤት በተለይ እንግዲህ ጥሩ ግልጋሎት ሰጥቷል የሚለው ነገር ጥያቄ ሊያስነሳ ይችላል። ተደጋጋሚ ጉዳቶችን ያስተናግዳል። ይህ ደግሞ በራሱ ያለው ኢምፓክት እጅግ የላቀ ነውና ከዚህ አንጻር አርሰናሎች ለተጫዋቹ ምትክ የሚሆን ሁነኛ ተጫዋች ያስፈርማሉ ተብሎ ነው የሚጠበቀው። በመሀል ክፍል የቡድን ሁኔታ በቅርበት እየተከታተሉት ይገኛሉ። አርሰናል ታዲያ ቡዋዲን ለማስፈረም ከፒኤስጂ እና ቼልሲ ጋር እየተፎካከሩት ሲሆን ሊል እስከ 80 ሚሊዮን ፓውንድ የሚደርስ ክፍያ ይጠይቃሉ ተብሏል። የአርሰናል ፍላጎት ተጫዋቹን በተከላካይ አማካኝነት ማጫወትና ዲክላን ራይስን እንዲሁም ሌላ አንድ ተጫዋችን ከጎኑ በማድረግ ማጣመር እንደሆነ ነው እየተገለጸ የሚገኘው። በመሀል ክፍል እንግዲህ ዲክላን ራይስ ከጎኑ የሚሰለፍለት ተጫዋች ያስፈልገዋል። በሚገባ አቅሙን በሚገባ ክህሎቱን እየሰጠ ያለ ተጫዋች እንደሆነ ይታወቃልና ኮንሲስተንሲ ወይም ወጥነቱ እጅግ የሚገርም ነው። ስለዚህ አርሰናሎች ለሱ የሚያግዘው አንድ ሚድፊልደር ያስፈርማሉ ተብሎ ይጠበቃል። በቶናሊ ዝውውር ላይም እንዳሉበት የሚታወቅ ጉዳይ ነው። ነገር ግን የዚህን ተጫዋች ሁኔታም በስፋት ይከታተሉታል ተብሎ ይጠበቃል። በዛሬው ዕለት እንግዲህ አርሰናልን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘሁ።